ሰላም ሰላም ሰላማችሁ ብዝት ይበልልኝ ከሀገርም ከውጭም ያላችሁ የኔ ቤተሰቦች፣ ዛሬ እንደተለመደው በሌላ ቪዲዮ መጥቻለሁ። ከዛ በፊት ግን ሰብስክራይብ፣ ሼር፣ ላይክ፣ ፎሎ አድርጉት። ይህ ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉት፣ ኮሜንትም አድርጉት። ኮሜንት ማድረግ ደግሞ በሌላ ቪዲዮ ጠንክሬ ተዘጋጅቼ እንድመጣ ያበረታታኛል፣ ጠንክሬ እንድመጣ ያደርገኛል። እና በምንድን ነው የመጣሽው እጅሽ ከምን ብላችሁ ብትሉኝ በአዲስ ወረርሽኝ ወይም ቫይረስ በሽታ ነው። እና ይሄም ደግሞ ምንድን ነው ብትሉ የዝንጀሮ ፈንጣጣ ወይም መንኪ ቦክስ የምንለው ነው። የዝንጀሮ ፈንጣጣ እንዴትስ ተከሰተ? የዝንጀሮ ፈንጣጣ የት ሀገር ነው ለመጀመሪያ ጊዜ የተከሰተው? የዝንጀሮ ፈንጣጣ ምልክቱስ ምንድን ነው? መከላከያውስ ምንድን ነው? የዝንጀሮ ፈንጣጣ እነማን ናቸው ሊያጠቃቸው የሚችለው የሚለውን በጥቂቱ እናያለን። የዝንጀሮ ፈንጣጣ በመጀመሪያ ጊዜ በ1958 እና በ1978 አካባቢ የተከሰተ በሽታ ነው። እሱንም ደግሞ ለመጀመሪያ ጊዜ አፍሪካ ኮንጎና ቡርኪና ፋሶን ነው ያጠቃቸው። እነሱ በጣም የተጎዱበት እና እስከ ሞት ድረስ የደረሱበት ነው። የመግደል አቅሙ ሬር ቢሆንም ግን እነሱ በጣም የተጠቁበት በሽታ ነው። ቶሎ ካልታከምን፣ ቶሎ የሕክምና ተቋም ካልሄድ ይሄ በሽታ አይገልም ብለን መቀመጥ አይደለም፣ ይገላል። እና የመተላለፍ አቅሙ ደግሞ የመተላለፍ ባህሪው ደግሞ በጣም ከፍተኛ ነው። ይሄ በሽታ ምን አይነት ምልክት ያሳያል? የዝንጀሮ ፈንጣጣ ምን አይነት ምልክት ያሳያል ብለን ብንል በመጀመሪያ ደረጃ ሊምፊዲኖፓቲ የምንለውን ያብጣል። የጭንቅላት ቁስል ማበጥ ይኖረዋል። እንደገና ደግሞ ራሽ የምንለው ራሹ ደግሞ እስከ 5 ደረጃ አለው እና እስከ 21 ቀን ድረስ ይሄ ምልክት እስከሚያሳይ ድረስ ከ21 ቀን ድረስ ይቆያል። እንደገና ደግሞ በሽታው ከተያዝንበት እስከሚጠፋ ደግሞ 4 ሳምንት ይቆያል። እና የዝንጀሮ ፈንጣጣ በጣም ድካም አለው፣ ከፍተኛ ድካም አለው፣ መቅለሽለሽ አለው እና ፔንፉል ነው። በጣም ህመም አለው፣ በጣም ያማል። እስካሁን ቪዲዮውን ከተመቻችሁ ሰብስክራይብ በማድረግ አግዙኝ፣ ሼርም አድርጉት ለብዙ ሰዎች እንዲደርስ። ባለ ደግሞ ምንድን ነው መከላከያው ብላችሁ ካላችሁኝ፣ መከላከያው ደግሞ ቀጥታ በዚህ በሽታ የተጠቃው ሰውዬ መነካካት የለብንም። ሁለተኛው ደግሞ በዚህ በሽታ የተጠቃ ሰው ለይቶ ማስቀመጥ ወይም ወደ ጤና ተቋም ቶሎ መውሰድ። ሶስተኛው ደግሞ በዚህ በሽታ የተጠቃ ሰው የተጠቀመበት ቁሳቁስ ማስወገድ። አራተኛው ደግሞ እጃችን ስታንዳርዱ በጠበቀ መልኩ መታጠብ አለብን። እንዴት ነው ይሄ በሽታ እነማን ናቸው ሊያጠቃቸው የሚችለው? መተላለፊያውስ ምንድን ነው የሚለውን ደግሞ በጥቂቱ እናያለን። ይህ በሽታ የሚያጠቃቸው ኢሙኒቲያቸው ዝቅ ያለ ክሮኒክ ኬዝ ያለባቸው ሰዎችን ነው በብዛት ሊያጠቃቸው የሚችለው። እነሱም ደም ስኳር፣ ደም ግፊት እና ኤአርቲ ፔሸንቶች ናቸው። የእነዚህ በሽተኞች እንዴት ነው የበሽታ መከላከያቸው ወይም ኢሚኒቲ የምንለውን በጣም ዝቅ ስለሚል እነሱን በጣም ይጠነክርባቸዋል። ምሳሌ ኤአርቲ ፔሸንት በጣም የነጭ ደም ሴላቸው ወይም ሲዲ4ቸው ዝቅ ስለሚል እነሱ ላይ በጣም ሊጠነክር ይችላል። እና ክሮኒክ ኬዝ ያለባቸው አሁን እንዳልኩትም ስኳር፣ ደም ግፊት፣ የልብ በሽተኞች ላይ ሊጠነክር ይችላል። እና እርጉዝ እናቶች ኤአርቲ በሽተኞች ላይ ይጠነክራል። እና እነዚህ ደግሞ መተላለፊያው መንገድ ምንድን ነው ብትሉኝ፣ ሁለት አይነት የመተላለፊያ መንገድ አለ። ዳይሬክት፣ ኢንዳይሬክት ማለት በአማርኛው ደግሞ በቀጥታና በተዘዋዋሪ። በቀጥታ ማለት ቀጥታ ቁስሉን በመነካካት ይተላለፋል። ሁለተኛ ደግሞ በተዘዋዋሪ ደግሞ ሰውየው
በእንስሳትና ይሄ ዝንጀሮ ፈንጣጣ ማለት የእንስሳት በሽታ ማለት ነው። በቤት እንስሳት በአይጥ በድመት እንደገና ደግሞ በውሻ አማካኝነት እና ሊተላለፍ ይችላል። በዶሮ በእንስሳቶች ሊተላለፍብን ስለሚችል ይህንን በሽታ ጥንቃቄ ማድረግ አለብን። ኢንዳይሬክት ደግሞ ያው በልብስም ኢንዳይሬክት ነው። ስለዚህ ይሄ በሽታ በደንብ መጠንቀቅ አለብን እና ለዛሬ ይሄ ካልኳችሁ በሚቀጥለው በሌላ ቪዲዮ ተዘጋጅቼ እመጣለሁ። አመሰግናለሁ። ቴንኪዩ